አንተ የውሄዱን ላይ የመሰልክ ልጅ አትቀጣም የመላጣ ታው ተቀጣሊ ታው ቅያስ ውስጥ እንዳለ ሌባ ተሸፍኖ ገብተህ እኔ ዘፈን ላይ ሙርት ይዛለህ። አንተ የሰው ጥንቅሽ ተቀጣ ካልኩ ተቀጣ። ፊዮና መሰልክ እንደሱ ከሚሆን ዝም ብለህ እኮ ብትቀጣ ይሻልህ ነበር። አንተ የመላጣ ልጅ እረፍ። ለምን እስቲ ካሮስት ውጣ ተወኝ እኔን እንዴ ተወኝ እኔን በቃ ተሳደብ አርፈህ ተጫወት እኮ ነው አልኩህ። አንዴ በሪከርድ አንዴም ላይም ደግሞ ያስጨንቃል። ስንትኛ እዚህ ብቻ አታርፍ እንጂ ሌላ ሰፈር መቀሌ ስንት ነገር እየተከበርን እየጠራ እዚህ ጋር ላይም ነገር ምናምን ሪከርድ ሲደረግ ይደብራል። ገባ ሪከርድ እንዳይደረግ በቃ ላሽ ለቅዬ ልወጣ ነው እየነገርኩ ነው። አንተ ልጅ እናቴ ትሙት ብያለሁ። ጥፍጥፍ ነው ማድረግ ታገኝ እንዴ እንካ የሆነ ጩቤ ተነግሮኝ ማለት ነው። ስሚ እስኪ ሲስተር ታላቅ ሲስተር ሻወር እያጠበች ምናምን ማንም ረፊስ ጋር አትንኪኝ ደስ የሚለው ሽንቴ ይመጣል ብለሃል እንዴ? ኧረ በስንት ነው በላይ እኮ የአንተ ዘፈን የከበደ አበባ ፑሽን አድርግ ኧረ በማርያም እኔ እንደዚህ ነገር አይመቸኝም። ታኩሬ ሰማኝ ወጣ አይደለማ ማክሲም ያደርጉ ጀማ ምገባው ሰማ ሌትስ ጎ ጋይስ ጃኬቷን አቀይራትም እንዴ? ምን ነው ቸገረሽ? ሰማ የላይቭ ነው ይሄኛው። ካሁን በኋላ የላይቭ መለያ ልብስ ላደርገው ነው። ገባ አንድ ክሊፕ ስትለቅ ነው አይደል? አንድ ጃኬት የምትገዛው አንዳንድ አበባ ሌትስ ጎ እያየ ነው። ማን ነው አንተ እንትን ማን ነው? ሰይዶ ወርሻል ነው እንዴ? እጆ ብራብሮሳ ስም አይደለም አንተ ሴት ነችና በልጅነቷ ሳኮ ጠብጥባ ነው። እንከር ያለች ብታይ ጋይስ ኡጋንዳ ሄደህ ተዋጋ ብትለኝ ይሻለኛል። ኧረ በሱ እግርህ እንኳን ሰው ሞገት ላጨኝ ግዳጅ ሄዳለሁ ላጨኝ በሱ እግር ግዳጅ ሳይሆን አሁን ፕላምፕሌት ያለበት ቦታ ነው መላክ ያለበት። ገብቶሃል አይደል? ያራዳ ልጅ ዋናው ውትድርና ትላለህ። ውትድርና ቆንጆ ምሳሌ ታኩሬ ስፖርት የሚለጠልጡት ግባብዳዎቹ መጨረሻቸው ምንድን ነው? የክለብ ጋርድ